ታህሳስ 1 ቀን 1948 ዓ.ም አውስትራሊያ አደሌድ ከተማ በሚገኘው ሶመርተን የባህር ዳርቻ ላይ የጠዋት አየር ለመቀበል የወጡ ሰዎች አንድ ያልተለመደ ነገር ተመለከቱ። አንድ ሰው በአሸዋው ላይ የባህሩን ግድግዳ ተደግፎ ተኝቷል። እግሮቹን አጣምሯል። በግማሽ የበራች የሲጋራ ቁራጭ በአንገቱ ስር ወድቃለች። ሰዎቹ ቀርበው ሲያዩት ይህ ሰው ተኝቶ አልነበረም፣ ሕይወቱ አልፏል። ፖሊሶች መጥተው አስከሬኑን ሲመረምሩ አንድ ግራ የሚያጋባ ነገር ገጠማቸው። ሰውየው እጅግ ውድ የሆነ ሱፍ ለብሷል። ጫማው በደንብ ተወልውሏል። ፀጉሩም በሚገባ ተበጥሯል። ነገር ግን በኪሱ ውስጥ ምንም አይነት መታወቂያ፣ ፓስፖርት ወይም የባንክ ደብተር አልነበረም። ከዚህም በላይ የሰውየው ልብሶች ላይ የነበሩት የፋብሪካ ምልክቶች ወይም ሌብልስ በሙሉ በጥንቃቄ በመቀስ ተቆርጠው ተወግደዋል። ማንነቱን የሚገልጽ አንድም ማስረጃ አልነበረም። ይህ የ20ኛው ክፍለ ዘመን ታላቁና እጅግ አወዛጋቢው የፖሊስ ምርመራ ጅማሮ ነበር። ይህ ማንነቱ የተሰረዘ ሰው ማን ነው? ሰላይ ነው ወይስ በድብቅ የተገደለ ተራ ሰው? ዓለምን ለ74 ዓመታት ግራ ያጋባው የተማም ሹድ ሚስጥር ይጀምራል። በሆስፒታል በተደረገው የአስከሬን ምርመራ ዶክተሮች የሰውየው አካል እጅግ ጠንካራና እንደ አትሌት የዳበረ መሆኑን አረጋገጡ። ሆኖም የሞተበት ምክንያት ግልጽ አልነበረም። ምንም አይነት የድብደባም ሆነ የተኩስ ምልክት የለበትም። የሰውየው ጉበትና ስፕሊን ደግሞ በደም ተሞልተው ነበር። ዶክተሮቹ አንድ ድምዳሜ ላይ ደረሱ። ይህ ሰው ከተበላ በኋላ ወዲያውኑ ከደም ውስጥ በሚጠፋ እጅግ ረቂቅ መርዝ ነው የተገደለው አሉ። ፖሊስ ምርመራውን አጠናከረ። ከአንድ ወር በኋላ ባቡር ጣቢያ ውስጥ የተተወ አንድ ቡናማ ሻንጣ ተገኘ። ሻንጣው የዚሁ የሞተው ሰው ነበር። ሻንጣው ውስጥ ልብሶች፣ መቀስና ሌሎች ዕቃዎች ነበሩ። የልብሶቹ ሌብል ልክ እንደለበሰው ልብስ ሁሉ ተቆርጦ ወጥቷል። ቲኪን የሚል ስም በአንድ ልብስ ላይ ቢገኝም ፖሊሶች መላ አውስትራሊያን ፈልገው እንደዚህ አይነት ሰው ሊያገኙ አልቻሉም። መርማሪዎቹ ተስፋ መቁረጥ ጀመሩ። የሰውየው አስከሬን በመበስበስ ላይ ስለነበር ፊቱን በፕላስተር ኮፒ ወይም ፕላስተር ካስት አድርገው አስከሬኑን ቀበሩት። ነገር ግን ምርመራው ሊዘጋ ሲል አንድ ፖሊስ የሰውየውን ሱሪ በድጋሚ ሲፈትሽ አንድ ሚስጥራዊ ኪስ አገኘ። በሱሪው ውስጥ በተሰፋው ሚስጥራዊ ኪስ ውስጥ ከክብሪት የምታንስ አንዲት ትንሽ ወረቀት ተገኘች። ወረቀቱ ላይ በፋርስ ወይም በፐርሺያን ቋንቋ ታማም ሹድ የሚል ጽሑፍ ሰፍሮበታል። ትርጉሙም አበቃ ወይም ተፈጸመ ይላል። ፖሊሶች ወረቀቱ ከየት እንደተቀደደ ማፈላለግ ጀመሩ። በመጨረሻም አስከሬኑ ከተገኘበት ቦታ አቅራቢያ በቆመ መኪና ውስጥ የተጣለ አንድ መጽሐፍ ተገኘ። መጽሐፉ የ12ኛው ክፍለ ዘመን ገጣሚ የሆነው የኦማር ሀያም ሩባያት የግጥም መድብል ነበር። የተገኘችው ትንሽ ወረቀትም የተቀደደችው ከዚሁ መጽሐፍ የመጨረሻ ገጽ ላይ ነበር። ነገር ግን ትልቁ ድንጋጤ የመጣው የመጽሐፉን የጀርባ ሽፋን ሲያዩት ነው። በጀርባው ላይ ፖሊስም ሆነ የጦር ሰራዊት የኮድ ባለሙያዎች ሊፈቱት ያልቻሉት 5 መስመር ያለው ሚስጥራዊ ኮድ ተጽፎበታል። ከኮዱ ስር ደግሞ አንድ የስልክ ቁጥር ነበር። ቁጥሩ ወደ አንዲት ጄሲካ ቶምሰን ወደምትባል ነርስ ወሰዳቸው። ነርሷ ፖሊሶቹን ስታይ ደነገጠች። የሰውየውን የፕላስተር ፊት ሲታይ ልትወድቅ ምንም አልቀራትም ነበር። ነገር ግን ሰውየውን አላውቅም ብላ ካደች። ይህ ክስተት አውስትራሊያን አናወጠ። የኮልድ ዋር ወይም የቀዝቃዛው ጦርነት ጊዜ ስለነበር ብዙዎች ይህ ሰው ሚስጥራዊ የሩሲያ ሰላይ ነው፣ ነርሷም የሱ ተባባሪ ናት አሉ። ሚስጥሩ ግን ሳይፈታ ኮዱም ሳይነበብ 70 ዓመታት አለፉ። ዓመታት ነጎዱ። የሶመርተን ሰው የሚል ስም የተሰጠው ይህ አስከሬን በአዴሌድ መካነ መቃብር ለ73 ዓመታት ማንነቱ ያልታወቀ ሰው ተብሎ አረፈ። ነገር ግን በ2022 ዓ.ም
ፕሮፌሰር ዴሪክ አቦት የተባሉ አጥኚና የዲኤንኤ ባለሙያዎች ከ70 ዓመታት በፊት ከተሰራው የፕላስተር ፊት ወይም ዴስ ማስክ ላይ የሰውየውን የፀጉር ዘረመል ወይም ዲኤንኤ ወስደው መመርመር ጀመሩ። ውጤቱም መላው ዓለም ያልጠበቀውና የ74 ዓመቱን እንቆቅልሽ የፈታ ነበር። ይህ ሰው የሩሲያ ሰላይ አልነበረም። ዓለም አቀፍ አደገኛ ወንጀለኛም አልነበረም። ትክክለኛ ስሙ ካርል ዌብ ይባላል። በሜልቦርን ከተማ የሚኖር የ43 ዓመት የኤሌክትሪክ መሐንዲስ ነበር። ታዲያ ለምን እዛ የባህር ዳርቻ ላይ ሞቶ ተገኘ? ታሪኩ አሳዛኝ ነው። ካርል ዌብ ግጥም መጻፍ የሚወድ ግን ከሰዎች ጋር ብዙ የማይግባባ ሰው ነበር። ሚስቱ ጥላው ወደ አዴሌድ ወይም አስከሬኑ ወደ ተገኘበት ከተማ ሸሽታ ነበር። እሱም እሷን ለመፈለግ ነበር ወደዚያ የሄደው። ሚስቱን ማግኘት ሲያቅተው ተስፋ ቆርጦ በግጥም መጽሐፉ ላይ ታማም ሹድ ወይም አበቃ፣ ተፈጸመ የሚለውን ገጽ ቀዶ በኪሱ በመክተት መርዝ ጠጥቶ ሕይወቱን እንዳጠፋ የዘመናችን መርማሪዎች ይገምታሉ። መለያዎቹን ከልብሱ ላይ የቆረጠውም ቤተሰቦቹ የሞቱን ዜና ሰምተው እንዳያፍሩ ወይም እንዳያዝኑ በማሰብ ሊሆን ይችላል ብለው ገመቱ። ለ74 ዓመታት የዓለም አቀፍ የስለላ ድርጅቶች፣ ጋዜጠኞችና የታሪክ ተመራማሪዎች ሲፈልጉት የነበረው ሰላይ በመጨረሻም በፍቅር የተሰበረ ልብ ይዞ ማንነቱን አጥፍቶ ሞትን የመረጠው አንድ ተራ መሐንዲስ ሆኖ ተገኘ። የታማም ሹድ ሚስጥር ከ74 ዓመታት በኋላ በዚህ መልኩ ተፈጸመ። ይህን እጅግ አስገራሚ ታሪክ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ታሪኩ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ሌሎች ያልተፈቱ ሚስጥራዊ ቪዲዮዎችን ማየት ከፈለጋችሁ በማያ ገጹ ላይ የሚመጣውን ፕሌሊስት ተጭናችሁ መመልከት ትችላላችሁ። ቻናላችንን ሰብስክራይብ ማድረግም አትዘንጉ። በሌላ አስገራሚ ታሪክ እስከምንገናኝ ሰላም።